ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን የሃለ አካዳሚ ዩቲዩብ ቻናል ተከታታዮቻችን በያላችሁበት ሰላማችሁ ይብዛ እያልን በኦንላይን መማርና መከታተል ለምትፈልጉ አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶችን በማስተማር ላይ እንገኛለን። መማር ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እንዲሁም እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ መማር መከታተል ትችላላችሁ ማለት ነው። እሺ በዛሬ ቪዲዮአችን ደግሞ የቃላት ምስረታ ነው የምናየው። እያንዳንዳቸውን ፊደላትን እየደጋገምነ እያነበብነ እናያለን፣ እንለማመዳለን ማለት ነው። ሀ ይ ቅ ሀ ይ ቅ ሐይቅ ሐይቅ ል ም ድ ል ም ድ ልምድ ልምድ ልምድ። እሺ እቺ ማናት? ድ እቺ መ እቺ ት በአንድ ላይ ድ መ ት ድ መ ት ድመት። እቺ ዘ እቺ ይ እቺ ት በአንድ ላይ ዘ ይ ት ዘይት ዘይት። ብ ር ቅ እቺ ብ እቺ ር እቺ ቅ በአንድ ላይ ብርቅ ምን ይሆናል? ብርቅ ብርቅ። እቺ ሸ እቺ ለ እቺ ቆ በአንድ ላይ ሸ ለ ቆ ሸ ለ ቆ ሸለቆ ሸለቆ። እቺ ድ እቺ ም እቺ ጽ ድ ም ጽ ምን ይሆናል? ድምፅ ድምፅ። እቺ ስ እቺ ኳ እቺ ር በአንድ ላይ ስ ኳ ር ስኳር ስኳር። እቺ ለ እቺ ገ እቺ ሰ በአንድ ላይ ስናነበው ለ ገ ሰ ለ ገ ሰ ለገሰ ለገሰ። እቺ ሀ እቺ ይ እቺ ቅ በአንድ ላይ ሀ ይ ቅ ምን ይሆናል? ሀ ይ ቅ ሐይቅ ሐይቅ። እቺ ሰ እቺ ፈ እቺ ር በአንድ ላይ ሰ ፈ ር ሰፈር ምን ይሆናል? ሰ ፈ ር ሰፈር። እቺ ነ እቺ ብ እቺ ር በአንድ ላይ ነ ብ ር ነብር ነብር ነብር። እቺ ደ እቺ ነ እቺ ቀ በአንድ ላይ ደ ነ ቀ ደ ነ ቀ ደነቀ ደነቀ። እቺ ሞ እቺ ዴ እቺ ል በአንድ ላይ ሞ ዴ ል ሞዴል ሞዴል። እቺ ሸ እቺ ቅ እቺ ል በአንድ ላይ ሸ ቅ ል ሸ
ሸቅል ሸቅል። ይቺ ም ይቺ ክ ይቺ ር በአንድ ላይ ምክር ምን ይሆናል? ምክር ምክር። ይቺ ማናት? ቀ ይቺ ነ ይቺ ሰ በአንድ ላይ ቀነሰ 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 ቀነሰ። ይቺ ጸ ይቺ ባ ይቺ ይ በአንድ ላይ ጸባይ ጸባይ ጸባይ። ይቺ እ ይቺ ሳ ይቺ ት በአንድ ላይ እሳት እሳት እሳት። ይቺ ማ ይቺ ን ይቺ ጎ በአንድ ላይ ማንጎ 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 ማንጎ። እሺ ይቺ በ እያንዳንዱን ፊደላትን የምታውቁ ወይም ደግሞ ቀድማችሁ በደንብ አወቃችሁት። አሁን ለምሳሌ እነዚህ በጣም ቀላል ናቸው ለማንበብ ቀላል። እንደ ቅደም ተከተላቸው ስማቸውን ከጠራ ነው ትርጉሙ ይመጣልናል ወይም ደግሞ እናነባዋለን ማለት ነው። አዮ ለምሳሌ እቺ በ ቀ ለ ይኸው በ ቀ ለ ምን ሆነ? በቀለ በቀለ። እቺ ባ እቺ ን እቺ ክ በአንድ ላይ ባ ን ክ ባንክ ምን ይሆናል? ባንክ ይሆናል ማለት ነው። ይሄ ሰ ይሄ ላ ይሄ ም በአንድ ላይ ሰላም 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 ሰላም። ይቺ ፍ ይቺ ቅ ይቺ ር በአንድ ላይ ፍቅር 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 ፍቅር። ይቺ ዘ ይቺ መ ይቺ ረ በአንድ ላይ ዘመረ 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 ዘመረ። ይቺ ቀ ይቺ ለ ይቺ ም በአንድ ላይ ቀለም 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 ቀለም። ይቺ ቀ ይቺ በ ይቺ ሮ በአንድ ላይ ቀበሮ 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 ቀበሮ። ይቺ አ ይቺ በ ይቺ ባ በአንድ ላይ አበባ ምን ይሆናል? አበባ አበባ አበባ። እቺ ማናት? ስለዚህ እናንተ ማድረግ ያለባችሁ ፊደላትን እያንዳንዱን ቀድማችሁ ማወቅ ነው የሚጠበቅባችሁ ማለት ነው። ፊደላትን ካወቃችሁ አገጣጥሞ ማንበብንም እንዳወቃችሁት ወይም ደግሞ እንዳነበባችሁት አድርጋችሁ ማሰብ አለባችሁ። ለምን ከፊደሉ ከዚህ ውጭ የተለየ ሌላ ነገር አይመጣም። ይቺ ለምሳሌ ኖርማል መጀመሪያ ፊደል ስንቆጥር ማን ብለን ነው የምንቆጥራት ወይም እናነባት? ከ ይቺስ በ ይቺስ ደ። እስኪ ከዛ ምንም ነገር ሳንጨምር ስማቸውን ስንጠራ ከበደ ምን ሆነ? ከበደ ከበደ የሚል የሰው ስም ይሰጠናል ማለት ነው። ይቺ ከ ይቺ ሰ ይቺ ል በአንድ ላይ ከሰል
ከሰል ከሰል ከሰል። ይቺ ወ ይቺ ረ ይቺ ዳ በአንድ ላይ ወረዳ 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 ወረዳ። ይቺ ቀ ይቺ መ ይቺ ሰ በአንድ ላይ ቀመሰ 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 ቀመሰ። ይቺ ቀ ይቺ በ ይቺ ሌ በአንድ ላይ ቀበሌ 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 ቀበሌ። ይቺ ደ ይቺ መ ይቺ ቀ በአንድ ላይ ደመቀ ደመቀ ደመቀ። ይቺ ቀ ይቺ ለ ይቺ ደ በአንድ ላይ ቀለደ ቀለደ ቀለደ። ይቺ መ ይቺ ከ ይቺ ረ በአንድ ላይ መከረ መከረ መከረ። ይቺ ዳ ይቺ ሽ ይቺ ን በአንድ ላይ ዳሽን ዳሽን ዳሽን። ይቺ ም ይቺ ግ ይቺ ብ አንድ ላይ ምግብ ምግብ ምግብ። ይቺ ዘ ይቺ መ ይቺ ድ አንድ ላይ ዘመድ ዘመድ ዘመድ። ይቺ ለ ይቺ ወ ይቺ ጠ አንድ ላይ ለወጠ ለወጠ ለወጠ። ስለዚህ እንደዚህ ያደረጋችሁ ማንበብ መጻፍ መለማመድ ትችላላችሁ ማለት ነው። በኦንላይን መማርና መከታተል ለምትፈልጉ ደግሞ በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ከታች ቪዲዮ ስር ባስቀመጥነው ስልክ በቴሌግራም በኢሞ በዋትስአፕ በማንኛውም እናንተ ተጠቀሙበት ሶሻል ሚዲያ አይበሉን ደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍን እናስተምራችኋለን። እንዲሁም ከሀገር ውስጥም ሆነ ከሀገር ውጭ ናችሁ ህፃናትን ማስተማር እንዲሁም መማር ለምትፈልጉ እናንተን በተመቻችሁ ሰዓት ከስራ ሰዓታችሁ ውጭ እናንተን በሚመቻችሁ ሰዓት አጠናቃችሁ አቀላጥፋችሁ እንድታነቡ እንድጽፉ አድርገን እናስተምራችኋለን። ለዛሬ ዘንላችሁ የመጣን ትምህርት ይህን ይመስላል። በሌላ ትምህርት እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ።